ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻልም። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ። ሌሎች ደግሞ ቴኳንዶን ለማመዳል። እንደኔ በዚህ ዘመን አስተማማኝ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጄ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ አገር አማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መቱበት። ያ ያደ በእጅና በእግሩ አየሩን እየቀዘፈ ሊያስቦካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማራችሁም እንዴ አሉት። ኧረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምና የጠበኩት ያህል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክትሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኖሮ ህንድ ሄጄ የታከምበት ነበር። ከጊዜ ወዲህ ታዝባችሁ ከሆነ አላቅም፣ ሰው ሲሞት እንደ ድሮ መደንገትና ማዘን እየቀረ ነው። በቀደም የሆነ ቀብር ላይ አጠገቤ የቆመው ሰውዬ ለለቅሶ ሲያሟሙቅ አይቼው ሶፍት ብሰጠው ተቀብሎ በኃይል መናፈጥ ጀመረ። አነፋፈቱ ደግሞ ኑሮውን በጠቅላላ የሚናፈጥ ነው የሚመስለው። የግራ አፍንጫ ቀዳዳውን ደፍኖ በቀኙ ዘለግ ያለ የሆነ ሙላቱ አስታጥቄ ያልደረሰበት ባህላዊ መሳሪያ ድምፅ ሲያወጣ ስሰማው በሞተው ሰውዬ ቀን ነው። በቀደም ደግሞ አንዱን ጀዝባ ጎረቤታችንን እናረዳ ንጋት ላይ ቤቱ ሰምሰብ ብለን ሄድን። ሰራተኛዋን በር አስከፍተን ከተኛበት አልጋ ፊት ቆምን። ማን እንደሆን አውቀሃል? ሰውየው አይኑን እየጠራረገ አፍራሽ ግብረ ኃይል ናችሁ? ጎረቤቶች ነን። ምን ነው በደህና? ክፍለ ሀገር የሚኖረው ወንድምህ ትናንት አርፏል። የት ሆቴል ነው ያረፈው? ወንድም ሞቷል አልኩት እኔ። ሰውየው ትኪት ሲያረቅ ከቆየ በኋላ ማንኮራፋት ጀመረ። ከእኛ ጋር የነበሩ ካህን በጣም ተናደዱ። ተነስ ነው የምልህ። አባ ከቻሉ የሞተውን አስነሱት፣ እኔን ተውኝ ልተኛበት። ለመርዶ የመጣነው ሰዎች መላቀስ ጀመርን። ሰውየው ይህን ምን አለ? መንጫጫቱን ፈልጋችሁት ከሆነ ወጥታችሁ ተንጫጩ፣ አለበለዚያ ዛሬ ሌላ ተጨማሪ ሰው ይሞታል።